አምስት እግር ኳስ ተጫዋቾች፣ አንድ ፕሮፌሽናል እና ቻዝ አብረን በመሆን ፕሮፌሽናሉ ማን እንደሆነ እናውቀው። እንዲሁም የፕሪሚየር ሊግ አሸናፊ ይዜ አጠገባችን ይገኛል። በተለያዩ ዙሮችና ፈተናዎች ፕሮፌሽናል እግር ኳስ ተጫዋቹ ማን እንደሆነ እንገምታለን። ወደ እሱ እንግባ። ተጫዋቾቹን አስገቧቸው። ማን እንደ ኳስ ተጫዋች እንደሚራመድ ማየት ይችላል። እንዴት እንደ እግር ኳስ ተጫዋች መራመድ ማለት ምን ማለት ነው? ሁለት ቁጥር እየሞከረ ይመስለኛል። የሆነ ነገር ለማሳየት የፈለገ ይመስላል። መጀመሪያ ዙር ሊጋቸውና የሚጫወቱበትን ቦታ ለማወቅ እንሞክራለን። እሺ፣ ቁጥር 1 ከሊጓን መሀል አማካይ። ምን ቀን ስንት ነው? እኔ ጌሙን ለመጫወት እየሞከርኩ ነው። ምን ይመስላል? ዛሬ ሐሙስ ሁለተኛው ቀን ነው። ግን አሁን ጉዳት ላይ ነው። እኔ ምንም ሳልናገር በፊት ለምን ስለ ራሱ ያወራል? ለማሳወቂያ ያለ ምንድን ነው ጉዳቱ? ኳድ የጭን ጡንቻ ጉዳት ነው። ወይኔ ብቻዬን ማስታወሻ ላይ ይጻፍ። የጭን ጡንቻ ጉዳት ደርሶበታል። ለምን እንደ ቁም ነገር አትመልስልኝም? የጭን ጡንቻ ጉዳት ነው የደረሰብን? እሺ፣ ቁጥር 2 የግራ መስመር ተጫዋች፣ የካናዳ ፕሪሚየር ሊግ ተጫዋች ነው። ነገሩን ወደ ውጭ ለመወርወር እየሞከረ ነው። እኔ አምኜበታለሁ። ይቅርታ። ካናዳዊ ለመጻፍ ግማሽ ላይ ደረስኩና ዝም ብዬ ውሸት ነው ብዬ ጻፍኩት። 3 ቁጥር የተከላካይ አማካይ ሊጉቱ። እሺ ይመስለኛል። እሺ አይ ትንሽ የዚህ አይነት ቁመናና ግዝፈት አለው። ሰዎች ሲዲኤም ሲሉ ምን አይነት ስሜት ይሰማል? በቅርቡ አንድ ጓደኛዬ ሲዲኤም ኮንክ ሲዲኤም ብላ ትናገር ሲል ሰምቼ ነበር። ሲዲኤም ኮንክ ሴንትራል ሚድፊልደር ነኝ ማለት ትችላለህ። እና ታዲያ እኔ የግራ አማካኝ ነኝ፣ የቀኝ አማካኝ ነኝ ማለት አትችልም ነው እያልከኝ ነበር? እኔም የቀኝ ነኝ። ይህ የፕሮቲሞች ጨዋታና ወሬ ነው። እባክህ ተው። ይቅርታ። እሺ፣ 4 ቁጥር የግራ መስመር አጥቂ ከሊጓን። አሁን እውነቱን ለመናገር መጻፍ አልችልም። አሁን ግን ማስተዋል ችያለሁ። ዋናው መርማሪ እኮ አንተ ነህ። የምን ፍንጭ ሰጠህ? ዝም ብሎ የተናገረበት መንገድና የቆመበት ሁኔታ ጭምር ልክ ስለ ራሱ ጥንካሬ እርግጠኛ እንደሆነ። እሺ፣ እሱ አሁን የልበ ሙሉነት ስሜት አለ። እሱን እያለው አልነበረም። መጥፎ አይደለም። የእኔ ጥፋት ነው። እሱን እያየው አልነበረም። ይቅርታ አድርጉልኝ። እኔ አይቼዋለሁ እና እሱ ጠንካራ ሊሆን እንደሚችል ማረጋገጥ እችላለሁ። እሺ፣ ቁጥር 5 የመሀል አማካይ ከሊግቱ። ይህንን ድምፅ አውቀዋለሁ። ቆይ እባክህ እንደገና በለው አንድ ጊዜ። የመሀል አማካይ ብቻ ሊሆን ይችላል ግን ዋሻ አይመስለኝም። ሊግ የሚለው ቃል እኮ በስህተት ነው የጻፍኩት። ትኩረት። ይቅርታ፣ ሙሉ ትኩረቴን አንተ ላይ ማድረግ አለብኝ። እንዴት እንደሆነ ባላውቅም ይህ የምትለውን ፊደል ላይ ያገኘ ጽፌያታለሁ። እንዴት እንደሆነ ባላውቅም